ሰላም ጤና ይስጥልኝ። ይህን ቪዲዮ ለምታዩ በሙሉ በጌታ ስም ጌታ ሰላም ከእናንተ ጋር ይሁን። ስሜ ሜሮን ካሳሁን ነው። ወደ ጌታ እንዴት እንደመጣሁ ቪዲዮ ማካፈል እፈልጋለሁ። አጠር ያለ የህይወቴን ታሪክ በሙሉ ባይሆንም ግን እንዴት ወደ ጌታ እንደመጣሁና መዳን ማለት እንደሆነ ነገር ስለምፈልግ ነው። ይሄ ለረጅም ጊዜ የፈለኩት ነገር ነው። ማንም የዳነ ሰው ደግሞ ግዴታ ነው ብዬ አምናለሁ። መጽሐፍ ይናገራል። ከበፊት ጀምሮ ጥያቄ ማንም ሰው እግዚአብሔር ማወቅ እንደሚፈልግ ፍላጎት አለ። ያ ፍላጎት ነበረኝ ከሕፃንነትም። ግን ወደ ጌታ የመጣሁበት ታሪክ ግን የጀመረው የሰፈር ሰላም ተማሪ እያለሁ በ1999 በግሪጎሪያን ካላንደር ከአንድ ተማሪች ጋር የፕሮቴስታንት እምነት አማኝ የሆነች ተማሪ ጋር ንግግር ነበረኝ እና እሷ በምትመሰክርበት ጊዜ ስለጌታ ተቃወማት ነበረ። እናም ከእሷ ጋር ለመከራከር እሷን ለማሳመን ስሞክር እሷ መጽሐፍ ቅዱስ ነው የምትናገረው፣ እኔ መጽሐፍ ቅዱስ ስለማላውቅ እኔ መጽሐፍ ቅዱስ ማንበብ ጀመርኩኝ። ከዛ በፊት ግን አንድ የበለጠ ኮንሰርን ሰጥቼ ለምትለው ነገር መስማት እንድጀምር ያደረገኝ ነገር ምን ነበረ? የሆነ ጊዜ ላይ ብዙ ቀን ነው ሁሌም በረፍት ሰዓት ይሄ ንግግር ነበርና የሆነ ጊዜ ላይ አንድ ትንቢት ተነግሯል ኢትዮጵያ ውስጥ እና በሆነ ዓመተ ምህረት ብዙ ህዝቦች ኢትዮጵያ ውስጥ የወንጌል አማኝ ይሆናሉ ስትል እኔ ኢትዮጵያዊነት ነበረብኝ። ኢትዮጵያን የራሷ የግሉ ሀገር ብቻ አድርጋ የምትናገር መሰለኝና ተናገርኩኝ። ሌላ ጊዜ የምትለውን በደንብ አስተውዬ ባልሰማም ያን ቀን ግን ይሄንን ሰምቼዋለሁ በደንብ እና እሷን ለማሳመን ስል ብቻ መጽሐፍ ቅዱስ ማንበብ ጀመርኩኝ። ብዙም አልገባኝም ብዙ ነገር። እሷን ለማሳመንም ምንም መጽሐፍ ቅዱስ አላገኘሁም። እሷ አልገፋሁበትም ማንበቤ ነበር። ከዛ በኋላ ግን ይሄ ከ1999 ሁለት ዓመት በፊት ነው የሆነው። ልክ 1999 ዓመት ላይ ግን የዘጠነኛ ክፍል ተማሪ ሆኜ ያለሁኝ ያው እንደ አይደንቲቲ ሰው የሚወስደው እንግዲህ በዛ እድሜ ለእኔ የነበረኝ ጎበዟ ተማሪ የሚባል በዛ እድሜ የነበረኝ ማንነት የሚለው ወይ ደግሞ ጥሩ የያዝኩት የምደገፍበት ነገር የነበረኝ እና ዘጠነኛ ክፍል ላይ ግን መድገም አለብሽ ስባል ትንሽ ጨለም ያለብኝ ጊዜ ነበር እና ሁሌም እግዚአብሔርን ማወቅ በፈልግበት አንተ ማንህ የምለው የነበረው ጥያቄ በሙሉ ፊት ለፊት መጣ። አለኝ የምለው ነገር ማንነቴ ሲነሳ ማለት ነው። ሰዎች ብዙ ነገር ሊኖራቸው ይችላል አለኝ የሚሉት። ባደግን ቁጥር ደግሞ ራሳችን እየካብንም ቢሆን እየተደገፍንበትም እንዲነን እያለን ማንነት እየሰጠን እንኖራለን ራሳችን። ሰው ግን ለነገሩ ማንነት የለውም። ሲመጣም የእግዚአብሔር ነው። እዚህ ምድር ላይ ሊሆን የሚገባውም ለክርስቶስ ነው እና ያንን ማንነት የሚያገኘው እና ወደዛ ከመምጣቴ በፊት ያቺ ጨለማዋ ጊዜ ትንሽ ወደ እግዚአብሔር እንድመጣ አድርጋኛለች፣ አስደንግጣኛለች። ግን እግዚአብሔር ግን ወደ እሱ እንድመጣ ያደረገበት ጊዜ ነው እና ይህን መኝታ ቤቴን እየዘጋሁ መጸለይ ጀመርኩኝ። በጣም የምወደው ጊዜ ነው። የተወሰኑ ጊዜያቶች ነበሩ ውስጤ ባላውቀው ውስጤ የሚቃትት ያኔ በመንፈስ ቅዱስ ነው በኋላ ነው የገባኝ ማን እንደሆነ። ውስጤ የሚመቃተት ነበር። ተመርኬ ጸልይ ነበር መኝታ ቤቴን እየዘጋሁ። ከተወሰኑ ቀናት በኋላ አንድ ቀን እየጸለይኩ ያለ ጌታ ኢየሱስ እጁን ትከሻዬ ላይ አድርጎ እኔ እውነትም ሕይወትም መንገድም ነኝ፣ ከኔ በቀር ወደ አብ የሚመጣ ማንም የለም የሚለውን ቃል ነገረኝ። መንፈስ ቅዱስ በኃይል መጥቶ ውስጤ ሞላ። መንፈስ ቅዱስ ተሞላው። በመንፈስ ቅዱስ ተወለድኩኝ። ያንን ሞመንት እንደን በእንባ ተሞላው። የነበሩ ጥያቄዎች በሙሉ የህይወት ጥያቄ እኔ ማንኝ እውነት ምንድነው? እውነትን ከብዙ አቅጣጫ ለማግኘት መሞከር ጥያቄዎች በሙሉ የፍልስፍና ጥያቄዎች፣ የህይወት ጥያቄ እንደሰው ተመለሰ ሁሉ ነገር እና ያኔ በፊት የነበርኩትንም ነው ያወቅኩት። አሁን የሆንኩትንም ነው ያወቅኩት። አሁን ልጅ ነው የሆንኩት። መወለዴን ነው ያወቅኩት። ክርስቶስ መዳኔን ነው ያወቅኩት። ሕያው መሆኔን ነው ያወቅኩት። በፊት በጨለማ እንደነበርኩ ነው ያወቅኩት። በመንፈስ ተሞላው፣ በደስታ ተሞላው። ለረጅም ጊዜ ተንበርክኬ ያለቀስኩኝ። ከዛ በኋላ መጽሐፍ ቅዱስ ማንበብ ቻልኩኝ። ያንን ቃል ለመጀመሪያ ጊዜ የሰማሁት ከጌታ ነው። መንፈስ ቅዱስ የነገረኝ። ከዛ
ማስተዋልን መጽሐፍ ቅዱስ መረዳት ቻልኩኝ። እግዚአብሔር ልጅ እንደሆንኩ አወቅኩ። ጌታ እንደሚወደኝ አወቅኩ። ኃጢአቴ ይቅር እንደተባለልኝ አወቅኩ። በዛ መልኩ መኖር ጀመርኩ። ይህንን ለሰው ሁሉ የምመኘው ነገር ነው። ሰው ሁሉ በአንድ አመጣጥ አይመጣም። የተጠራንበት እውነት አንድ ነው። ወደ ክርስቶስ አምነን ልጆች እንድንሆን ነው። ግን አመጣጣችን ሊለያይ ይችላል። ግን ሰው በራሱ አመጣጥ ነው መምጣት ያለበት። ያ ማለት ለእኔ አሁን በጣም የረዳኝ ነገር ምን መሰላችሁ? መኝታ ቤቴን ዘግቼ በምጸልይበት ጊዜ በፊት የራሴ የተማርኳቸው ዘይቤዎች ነበሩ፣ የጸለያይ ዘይቤዎች ነበሩ። እነሱም ዘይቤዎች የጣልኩበት ጊዜ ነው። ምክንያቱም ያኔ ያ ጨለማ የፊት ለፊቴ የተጋፈጥኩት እውነት ሲኖር ማስመሰሌን አቆምኩኝ። በስርዓት በዘይቤ መጸለይ ሳይሆን በቃ አንተ ግን ማነህ? ራስን ግለጽልኝ ነው። ምክንያቱም እግዚአብሔር የሚያክል አምላክ ምንም ማስመሰል የማያስፈልገንም። የሆነውን ሆነን መቅረብ ያለብን። የሆነውን ሆነን ስንቀርብ እግዚአብሔር ፊት እሱ ኃያል አምላክ ነው፣ መልካም አምላክ ነው፣ አፍቃሪ አምላክ ነው። ባለንበት ውስጥ በመንፈስ ቅዱስ ኃይል ያገኘናል። እንደሚወደው እንደሚፈልገው አድርጎ ለክብሩ አድርጎ ደግሞ እንድናውቀው ያደርገናል፣ ይሰራናል እና ይከብርብናል። ሰው ማበረታታው እንደሆናችሁ ሆናችሁ የውስጣችሁ የሚያውቅ አምላክ ነው። እንደሆናችሁ ሆናችሁ በፊት ቀርባችሁ እንድትጠይቁት ነው እና ክፍል ውስጥ ሊሆን ይችላል፣ መንገድ ላይ ሄዳችሁ ሊሆን ይችላል። የሆናችሁትን ሁሉ በእግዚአብሔር ፊት ግን እግዚአብሔር ቅርብ ነው። እግዚአብሔር መልካም ነው። መዳን በኢየሱስ ብቻ ነው። መዳን በእምነት ብቻ ነው። እግዚአብሔር ጸጋ ብቻ ነው። እግዚአብሔርን ማወቅ የሚቻለው ወደ እግዚአብሔር መሄድ የሚቻለው ህይወታችን ነች። ምናልባት ይህን ምስክርነት ረጅም ጊዜ ለፊት ነው ማድረግ የነበረብኝ፣ ግን ዛሬም ቢሆን እግዚአብሔር ድረስ ምስጋናኩኝ። ደስ ብሎኛል። ስላዳመጣችሁኝ አመሰግናለሁ። ጌታ ኢየሱስ ባርካችሁ።